ስልካችሁ እየተጨናነቀ ወይም እየዘገየ ተቸግራችኋል? ፎቶ ለማንሳት ስትሉ ስቶሬጅ ፉል ይላችኋል? ዛሬ ምንም አይነት አፕ ሳታጠፉ ስልካችሁን ፈጣን የምታደርጉበትን 3 ቀላል መንገዶች ያሳያችኋለሁ። እስከ መጨረሻው ተከታተሉ። አንደኛውና ዋነኛው የቴሌግራም ፋይላችን ማጽዳት ነው። ብዙ ጊዜ ፎቶም ይሁን ቪዲዮ ስንመለከት ቴሌግራም ላይ የምንመለከታቸው ቪዲዮዎችና ፎቶዎች ስልካችን ላይ በብዛት ተደብቀው ይቀመጣሉ። ይህን ለማስተካከል ቀላል መንገድ አለ። ቀጥታ ወደ ሴቲንግ ትገቡና ዳታ ኤንድ ስቶሬጅ የሚለውን መንካት ነው። ከዛ ስቶሬጅ ዩዜጅ ውስጥ ገብታችሁ ክሊር ካች የሚለውን ተጭናችሁ ማጽዳት ትችላላችሁ። ይህን ስታደርጉ ምንም አይነት የምትፈልጉት ፋይል ስልካችሁ ላይ የተቀመጠ አይጠፋባችሁም። ስልካችሁ ግን በብዙ ጂቢ ፋታ ያገኛል። ሁለተኛው ደግሞ የብራውዘር ታሪክ ነው። ክሮም ላይ ማንኛውም ነገር ሰርች ስናደርግ ቪዲዮም ሊሆን ይችላል፣ ፎቶም ሊሆን ይችላል፣ እዛ ውስጥ የተጠቀምነው ታሪክ ይቀመጣል። ክሮም ውስጥ በመግባት ይህን ታሪክ ማጽዳት ነው። ይህ ስልካችሁ ኢንተርኔት ሲጠቀም እንዳይዘገይ ይረዳዋል። ክሮም ላይ እንደገባችሁ ሴቲንግ ኤንድ ፕራይቬሲ ከገባችሁ በኋላ ዳታ ብራውዘር ዲሌት አድርጉ የሚላል እሱን መጫን ነው። ከዚህ ላይ ግን መጠንቀቅ አለባችሁ። ሴቭ ፓስዋርድ የሚላል እሱን ማርክ አድርጋችሁ መደለት የለባችሁም። ምናልባት የጉግል አካውንታችሁ ፓስዋርድ ሊሆን ይችላል፣ ፌስቡክ አካውንታችሁ ሊሆን ይችላል፣ የቲክቶክ አካውንታችሁ ሊሆን ይችላል። ከዚህ ላይ ፓስዋርዳችሁን ሴቭ አድርጋችሁ ከሆነ እንዳይደለት ከዚህ ላይ ጥንቃቄ ማድረግ እንዳትረሱ። ሶስተኛው የማትጠቀሙባቸውን አፖች ዲዜብል ወይንም አንስቴል አድርጉ። ብዙ አፖች ባሉ ቁጥር ባትሪ ይበላል፣ ስልኩን የሚያጫንቃሉ። እነዚህን ካደረጋችሁ በኋላ ስልካችሁ ላይ ትልቅ ለውጥ ታያላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ለሌሎች እንዲደርስ ሼር አድርጉት። እንደነዚህ አይነት ጠቃሚ መረጃዎችን ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰናይ ሳምንት።